እንግዲህ ተጋቡ ወይም ጋብቻቸውን መሰረቱ ማለት ነው። ጋብቻቸውን መስርተው ሲኖሩ እነዚህ ሰዎች በእግዚአብሔር ፊት ነውር የለባቸው፣ ነቀፋ የለባቸውም፣ ንጹሐን ቅዱሳን ናቸው። ግን በጋብቻ ሁለቱም ጸንተው እየኖሩ ምን ማግኘት አልቻሉም? የጋብቻ ደግሞ ትልቁ ዋናው ዓላማው ምንድን ነው? ጋብቻ የሚመሰረተው ስለ ስንት መሰረታዊ ነገሮች ነው? ስለ ሶስት አይደለ? ስለ ሶስት መሰረታዊ ነገሮች ነው። የመጀመሪያው ባልና ሚስት የሚጋቡት ጋብቻ የሚመሰርቱት ለመረዳዳት፣ ለመደጋገፍ አይደለ? ለመረዳዳት አንድ ሆና ተወልዳ አንዱን ቃል ብትወልደው፣ አንድ ሆና ተወልዳ አንዱን ቃል ብትወልደው፣ ማርያም መዓዛዋም ዓለምን አወደው፣ መልካም መዓዛዋም ዓለምን አወደው። አንድ ሆና ተወልዳ አንዱን ቃል ብትወልደው፣ አንድ ሆና ተወልዳ አንዱን ቃል ብትወልደው፣ ማርያም መዓዛዋም ዓለምን አወደው፣ መልካም መዓዛዋም ዓለምን አወደው። ከማኅፀን የለያት ከአዳም ጉድፍ ርቃ አስታርቂኝ ድንግል ማርያም፣ አስታርቂኝ ድንግል ማርያም፣ ከልጅሽ ከመድኃኔዓለም። አስታርቂኝ ድንግል ማርያም፣ አስታርቂኝ ድንግል ማርያም፣ ከልጅሽ ከመድኃኔዓለም። አስታርቂኝ ኃጢአትን ሰርቼ፣ አስታርቂኝ ጫካ ውስጥ ቆሜያለሁ፣ አስታርቂኝ ሥራ ያሳፍሮ